ሄሎ እንዴት ናችሁ? ውድ ኢዱ ብሪጅ አካዳሚ ቱቶር ተከታታዮች እንዲሁም ሜዲካል ላብራቶሪ ስቱደንት በሙሉ እንደምን ቆያችሁ? እንግዲህ እንደሚታወቀው የክሊኒካል ኬሚስትሪ ሌክቸርን ከኢንትሮዳክሽን ቱ ክሊኒካል ኬሚስትሪ ጀምሮ ዩኒት 2 ደግሞ ሶሉሽን ዩኒት 3 እያልን አሁን ደግሞ ዩኒት 5 ካርቦሃይድሬት ወይም ደግሞ ግሉኮስ አናላይስ ቴስት ግሉኮስ አናላይስን እንዴት እንደሆነ እናያለን። በአጭርና ቀለል ባለ መልኩ ለመረዳት ቀላል በሆነ መልኩ እናያለን ማለት ነው። ስለ ካርቦሃይድሬት እንዲሁም ስለ ቴስቶቹ እያንዳንዱን ዲቴል የሆነ ነገር እናያለን ማለት ነው። አውትላይን ኦፍ ካርቦሃይድሬት ሌክቸር አውትላይኖቹ በምናይበት ሰዓት ወይም ደግሞ በዚህ ሌክቸር ውስጥ የምናያቸው ዋና ዋና ነጥቦች በአጭሩ በምናስቀምጥ ጊዜ የመጀመሪያው ኢንትሮዳክሽን ቱ ካርቦሃይድሬት ማለት ምንድን ነው የሚለው እናያለን። ሁለተኛ ግሉኮስ አናላይስ ፐርፎርም ማድረጉ ምንድነው ዋና ጥቅሙ፣ ለምን ግሉኮስን መረጥ ነው። እንግዲህ ሌሎች አሉ ካርቦሃይድሬት አይነቶች እና ጋላክቶስ፣ ፍሩክቶስ፣ ላክቶስ፣ ዳይሳካራይድ፣ ሞኖሳካራይድ አሉ። ግን ግሉኮስን ለምን የሚለው ምክንያቱም እናያለን። ሶስተኛ ፋንክሽንስ ኦፍ ካርቦሃይድሬት ምንድነው ጥቅሙ፣ ካርቦሃይድሬት በሰውነታችን ውስጥ ሜታቦሊዝም ምንድን አይነት ጥቅም አለው። ከዛ ክላሲፊኬሽንስ ኦፍ ካርቦሃይድሬትን ክላሲፋይ እናደርገው። ከዛ ካርቦሃይድሬት ሜታቦሊዝም ውስጥ ምንድነው፣ ሆርሞን ሬጉሌሽንስ ኦፍ ግሉኮስን ሬጉሌት የሚያደርጉ ኢንክሪዝ ዲክሪዝ እንዲሆን የሚያደርጉ ዘ ኦንሊ ግሉኮስን ኢንክሪዝ እንዲሆን የሚያደርገው ማን ነው የሚለውን እንዲሁም ደግሞ ሌሎችም አሉ የሚለውን እናያለን በዚሁ። ከዛ ዲስኦርደርስ ኦፍ ካርቦሃይድሬት ሜታቦሊዝም በካርቦሃይድሬት ሜታቦሊዝም ያሉ ዲስኦርደሮች እናያለን። ላቦራቶሪ ቴስት እናያለን። ሳምፕል ፎር ግሉኮስ አሴይ ለመስራት ወይም ግሉኮስ ቴስት ለመስራት የምንጠቀማቸው ዲፈረንት ሳምፕሎች አሉ። እነሱ እነማን ናቸው? ብለድ ኮሌክሽን ታይም ፎር ግሉኮስ አሴይ blood collection time is necessary for detect and identify exact disease ለማወቅ አስፈላጊ ስለሆነ blood collection times ምንድን የት ሰዓት ላይ ቢሆን አሪፍ ነው የሚለውን እናያለን። ግሉኮስ አሴይ ሜቶዶች እና እንደዚሁ ግሉኮስን ቴስት የምናደርግባቸው አሴይ ሜቶዶች አሉ። ሶስት ዋና የሚባሉ ኦክሲዴሽን፣ ሪዳክሽን የምንለው፣ ኮንደንሴሽን፣ ኢንዛይማቲክ የምንላቸው እናያለን። እዛ ግሉኮስ ቶለራንስ ቴስት እናያለን ማለት ነው። ኢንትሮዳክሽን የመጀመሪያው በምንገባበት ሰዓት ቀጥታ ወደ ሌክቸሩ በምንገባበት ሰዓት እንግዲህ ኢንትሮዳክሽኑን ጀምራ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲጀምሩ ስንል የጠየቅን፣ እንዲሁም ደግሞ እንዲህ አይነት ቪዲዮዎች እንዲደርሷችሁ ፎሎ ማድረግ እንዳትረሱ። መጀመሪያ ኢንትሮዳክሽኑ ላይ እንገባል ማለት ነው። ቀጥታ ዘተርም ካርቦሃይድሬት እንግዲህ ምን ማለት ነው? ካርቦሃይድሬት ማለት ድራይቭ ፍሮም ፍራንሽ የፍረንት ቃል ሲሆን ምንድነው ሃይድሬት ዲ ካርቦን ማለት ሲሆን እሱም ምንድነው ውሃን የያዘ ካርቦን ማለት ነው። ያ ማለት ካርቦን እና ውሃ ዋተር H2O ኤንድ ካርቦን ባንድ ሲሆን እንለዋለን። እሱ ካርቦሃይድሬት ነው ማለት ነው። ካርቦሃይድሬት አር ኮልድ ካርቦሃይድሬት ቢኮዝ they are essential hydrate of carbon። ያ ማለት እነዚህ they are composed of ይሄን ፎርሙላ የያዘ ዋተር እና ካርቦን የያዘ ኢሴንሻል የሚባል ኬሚካል ምንድነው ፎርሙላ ነው የያዘ ለሰውነታችን ጠቃሚ ሆነ ነው ማለት ነው። ኖት ኦል ካርቦሃይድሬት ሃቭ ዚስ ኢምፔሪካል ፎርሙላ። ይሄን ኢምፔሪካል ፎርሙላ ግን አይዝም። ያ ዛት ሚንስ CH2ON የምንለውን ይሄን ኢምፔሪካል ፎርሙላ ላይ ይዙ ይችላሉ ሁሉም። ፎር ኤግዛምፕል ዲኦክሲ ሹገር፣ አሚኖ ሹገር የምንላቸው ከዚህ ላይ ያለ ኮምፖዚሽን ወይም ደግሞ ፎርሙላ ይኖራቸዋል። ነገር ግን አብዛኞቹ CH2ON የሚለውን ፎር ኤግዛምፕል ግሉኮስ C6H12O6 የሚለውን ፎርሙላ ይዛል። ዛት ሚንስ ዋተርን በምናይበት ሰዓት አሁን ዋተር H2O ነው፣ ይሄኛው ግን C6H12O6 ዛት ሚንስ ኢኳል የሆነ ሬሽዮ ይኖረዋል ማለት ነው። 12:6 ስናጠፋው H2O ጋር ኢኳል እና ካርቦን የያዘ ይሆናል ማለት ነው። ካርቦሃይድሬት አር ዘ ሞስት አባንደንት ኮምፓውንድ ፋውንድ ኢን ኔቸር። በተፈጥሮ የምናገኘው በጣም አባንደንት የሚባል ነው። ኦል ካርቦሃይድሬት ኮንቴን ምን ይዛል? ካርቦናይል ግሩፕ እና ሃይድሮክሳይል ፋንክሽናል ግሩፕ ይይዛል ማለት ነው። ሁለቱን የያዘ ነው እና በውስጡ ካርቦን፣ ኦክሲጅንን እና ሃይድሮጅንን የያዘ ነው ማለት ነው። ሞስት ካርቦሃይድሬት አር ፋውንድ ናቹራሊ ባውንድ ፎርም። አብዛኞቹ የምናገኛቸው ምንድነው ባውንድ ፎርም ራዘር ዛን አስ ሲንግል ሹገር ከመሆን ይልቅ በአንድ ላይ ሆኖ ለምሳሌ ፖሊሳካራይድ፣ ግላይኮ ፕሮቲን እንደዚህ የሚባሉ በአንድ ለምሳሌ ስታርች፣ ሴሉሎስ፣ ኢንሱሊን እና ገም እንላቸው አሉ። ስታርች ኢትስ ስትራክቸር ኮምፖነንት ኦፍ ሴሉል ኦፍ ፕላንት የፕላንት ሴሉል ስትራክቸር ኮምፖነንት ዛት ሚንስ ሪጂድ እንዲሆን ስቲሙ ወይም ሊቭ
ቅጠሉና ግንዱ እንዲጠረክር የሚያደርጉ ናቸው። እነዚህ ሴሉሎስ የምንላቸው፣ ስታርች እንደዛው፣ ኢንሱሊን ግን የምንላቸው አሉ። ግላይኮፕሮቲን አር ኤንድ ምንድነው ፕሮቶግላይካን የምንላ ሆርሞን፣ ብለድ ግሩፕ፣ ሰብስታንስ፣ አንቲቦዲ እነዚህ ምንድናቸው? አስ ምንድን እንዴ ባውንድ ፎርም ሆኖ የምናገኛቸው። ግላይኮፕሮቲን ማለት ግሉኮስ ፕላስ ፕሮቲን የያዘ ኤንድ ኦልሶ ፕሮቶግላይካን የምንለው አለ። ለምሳሌ ሆርሞን ብንወስድ ሰዓት ምንድን ግሉኮስን በውስጡ ወይም ደግሞ ካርቦሃይድሬት የያዘ ነው። ብለድ ግሩፕ ፎር ኤግዛምፕል ኢትስ ዲቴክት ብለድ ግሩፕ ኤቢሲ ወይም ብለድ ግሩፓችን ኤ ነው ቢ ነው ኦ ብለድ ግሩፓችን የምናውቀው በዩዚንግ በግሉኮስ በያዘው የካርቦሃይድሬት አንቲጅን ነው ማለት ነው። ሰብስታንስ አንቲቦዲዎችም እንደዛው ምንድናቸው? ምን አላቸው? ካርቦሃይድሬት አላቸው ማለት ነው። ግላይኮሊፒድ የምንለው አለ። ግላይኮሳይድ፣ ሙኮፖሊሳካራይድ፣ ኑክሊክ አሲድ የምንላቸው እነዚህ የካርቦሃይድሬት ባውንድ ፎርም የምንላቸው ናቸው። ራዘር ሲንግል ሹገር። ነገር ግን the main target for this lecture is glucose that means a single sugar that is important for our body የምንለው እሱን ነው በዋናነት የምናየው። ነገር ግን እነዚህም ጠቃሚ ናቸው ማለት ነው። ሁለተኛ በምንሄድበት ሰዓት ፋንክሽኑ ነው የምናየው። ኢንትሮዳክሽን አየን። ዜን ፋንክሽኑ ምንድን ነው? ካርቦሃይድሬት ምን ጥቅም አለው? The major nutritional role of carbohydrate is to provide energy። ዋና ግን ጥቅሙ ምንድነው? ኢነርጂ መስጠት ነው። ካርቦሃይድሬት ያ ማለት ዳይጀስቲቭ ካርቦሃይድሬት ምን ይሰጣል? 4 ካሎሪ ፐር ግራም። በአንድ ግራም ካርቦሃይድሬት ውስጥ 4 ካሎሪን ይሰጠናል ማለት ነው ለኢነርጂ። ነገር ግን ይሄኛው ከፋት አንፃር ሲታይ ፋት ፎር ኤግዛምፕል I will see in the next lecture for lipid analysis ወይም ሊፒድ ላይ እናየዋለን ዩኒት 9። ከዛ ላይ ስናይ ግን ምንድነው 9 ካሎሪ በአንድ ግራም ውስጥ 9 ካሎሪ ይሰጠናል ሊፒድ። ነገር ግን ይሄኛው ግሉኮስ ምን ይሰጠናል? 4 ካሎሪን ይሰጠናል ለኤነርጂ ነው ዋናው። ከዛ በመቀጠል ሪኮግኒሽን ማርከር ፎር ኤግዛምፕል ኤቢኦ ብለድ ታይፕን ዲቴክት ለማድረግ አሴር ሪኮግኒሽን ማርከር የሚጠቅመን ይሄ ነው ማለት ነው። ካርቦሃይድሬት ነው። for and another intermediate in the biosynthesis of other basic biochemical entity fat and protein እንደ ኢንተርሚዲየት ያገለግላል። እንዲሁም ደግሞ ስትራክቸራል ቲሹ ለፕላንት እና ለማይክሮ ኦርጋኒዝም ሴሉሎስ፣ ሊግኒን፣ ሙሪን የምንላቸው አሉ። እነዚህ እንደ ስትራክቸራል ኮምፖነንት ፎር ኤግዛምፕል ሴሉሎስ ኢዝ ስትራክቸራል ኮምፖነንት ኦፍ ሴሉል ዛት ኢዝ ቱ ስትሬንግዝ ዘ ስቲም ኤንድ ሊቭ እንዲያል ነው። ሙሪን የምንለው ለምንድን ነው? ይሄኛው ሙሪን ለምሳሌ ለባክቴሪያ የባክቴሪያን ሴሉል ምንድነው ስትሬንግዝ እንዲሆን የባክቴሪያን ሴል ስትሬንግዝ እንዲሆን የሚያደርገው ነው ማለት ነው። ፓርቲሲፔት ኢን ባዮሎጂካል ትራንስፖርትም ሴል ቱ ሴል ሪኮግኒሽን አክቲቬሽን ኦፍ ግሮዝ ፋክተር ሞዱሌሽን ኦፍ ኢሚዩን ሲስተም የኛን ኢሚዩን ሲስተም ለማነቃቃት እንዲሁም ሴል ግሮዛችን እንዲጨምር የሚያደርግ ሴል ቱ ሴል ሪኮግኒሽን ግሮዝ ፋክተርን አክቲቬት ማድረግ ሊሆን ይችላል። ለትራንስፖርት ብዙ ጥቅም ፋንክሽን አለ። ዘሜን ዋና ሜጀር ፋንክሽኑ ምንድነው ተባለ? ፕሮቫይድ ኢነርጂ መስጠት ነው። ከዛ በመቀጠል አስ ኤ ላቦራቶሪ ግን ከኢነርጂ በተጨማሪ እነዚህን ዋና የሚባሉትን ነው መያዝ ያለብን። አስ ኤ ሪኮግኒሽን ማርከር የሚሉትን እንዲሁም ደግሞ ትራንስፖርት ኢንተርሚዲየት የሚባሉ መያዝ አለብን ማለት ነው። ዋይ ግሉኮስ አናላይሲስ ፐርፎርምድ እንግዲህ ከሌሎቹ ከጋላክቶስ፣ ላክቶስ፣ ፍሩክቶስ እንግዲህ የሚባሉ አሉ። ዋይ ግሉኮስን ግን ለምን መረጥ ነው በምንበት ሰዓት glucose is among most common of clinical laboratory analysis because high prevalence of diabetes mellitus በዲኤም ፔሸንት ላይ high prevalence ያለው ምን ስለሆነ ነው? glucose and also it is clear የሆነ ኖርማል ሬንጅ ያለው እሱ ስለሆነ hyperglycemia is the common characteristic of group of disorder called diabetes that means ግሉኮስ በሚጨምር ሰዓት hyperglycemia እንለዋለን። ይሄኛውም it is common የሚባል የዲኤም ዳያቢተስ የምንለውን ዲስኦርደር ያመጣል ማለት ነው። ስለዚህ 4 ታይፕ ኦፍ አሉ። እንግዲህ በዚህ ዋና ሜጀር የሚባለው ሜጀር የሚባል ዲዚዝ ውስጥ ዳያቢተስ ማልተስ ዲኤም እናያል ማለት ነው። እንግዲህ 4 ታይፖች አሉ። ታይፕ 1 ታይፕ 2 ጋስቴሽናል ዳያቢተስ እና አዘር ኬዝ ሃይፐርግላይሴሚያ የምንላቸው አሉ። እነዚህን አይልሲ in this video እናያል። አዘር ካርቦሃይድሬት present transiently in human plasma only glucose has reference range ሌሎቹ for example ምናይበት ሰዓት በተወሰነ መልኩ ነው የሚኖሩት። እንዲህ ሪፈረንስ ሬንጅ አይኖራቸውም ማለት ነው።